ፊልሙ ሲጀምር የሀብታሞች የሆነውን የሳንትሪሳን ትምህርት ቤት እያሳየን ይጀምራል። ሮሃን የተባለው የፊልሙ ዋና ገጸ ባህሪ በውድድሩ ላይ ያለውን ችሎታ ያሳያል። በዛም ምክንያት የውድድሩ አሸናፊ ይሆናል። ሚያም የተባለችው ልጅ እሱን እየደገፈችው ሲሆን ባሸነፈም ሰዓት ወደሱ በመምጣት በመጨረሻ ትስመዋለች። ሲገለጥም ትክክለኛ ፍቅረኛው ነበረች። ከዚያም ትዕይንቱ ሲቀየር ሮሃን በደሃ ትምህርት ቤት ውስጥ የሚማር መሆኑን እንመለከታለን። እስካሁንም ያየው ነገር በህልሙ ነበረ። ምንም እንኳን እሱ ከደሃ ቤተሰብ ቢሆንም ፍቅረኛው ግን ከሀብታም ቤተሰብ ነበረች። በሳንትሪሳ ትምህርት ቤት ውስጥ የምትማር ሲሆን ሮሃንም ከሷ ጋር አብሮ ለመሆንና ወደሷም ለመጠጋት ሁሌ ይፈልጋል። ስለዚህም ያንን ኮሌጅ የመቀላቀል ትልቅ ህልም አለው። በራሱ ኮሌጅ ውስጥም የቡድኑ ዋና ካፒቴን ሲሆን ቢሆንም በትምህርት ቤት ውስጥ ያልተሟሉ ነገሮች መኖራቸውና የተሻለ ነገር ስለሌለ እዛ መሆንን ይጠላል። ከቡድኑ ጋርም ልምምድ እያደረገ ባለበት ሰዓት ላይ ድንገት የሚያናድደው ነገር ይፈጠራል። ከመሃልም አንዱ ተነስቶ ፍቅረኛው ከሱ ተለይታ በሌላ ትምህርት ቤት መማሯን በመናገር እሱን ለማሸማቀቅ ይሞክራል። ስለዚህም በመሃላቸው በሚደረገው ድብድብ ምክንያት አሰልጣኛቸው እነሱን ለማገላገል ቢሞክርም ነገር ግን ከመሃል ይመታል። ወደ ቤት ከተመለሰ በኋላ ወንድሙም ቤት እየጠበቀው ነበር። የተላከለትም አንድ ደብዳቤ እንዳለ በመናገር ሮሃንም ያንን እንዲከፍት ያደርጋል። ሮሃንም ደብዳቤው ከሳንትሪሳ ኮሌጅ መሆኑን ይረዳል። ሲገለጥም ደብዳቤው ወደዛ ትምህርት ቤት እንዲቀላቀል ፈቃድ እንደተሰጠው የሚያሳይ ነበር። በዛም በመደሰት ለፍቅረኛው ለመናገር ወደ ቤቱ ይሄዳል። ነገር ግን ተኝታ ስለነበረ ወደ ቤቱ በመመለስ በነገው ዕለት እዛው ትምህርት ቤቱ ተገኝቶ ሰርፕራይዝ ሊያደርጋት ይወስናል። ወደ ቤቱም በመሄድ ከዚህ በፊት የቆጠበውን ብር ያነሳና በነገው ዕለት ወደ ትምህርት ቤት ሄዶ የሚለብሰውን ልብስ ይገዛል። በቀጣዩ ቀንም በቀድሞ ኮሌጅ ውስጥ የነበሩ ተማሪዎች እሱን ለማሰናበት ዝግጅትን ያደርጋሉ። እሱንም በመሰናበታቸው ግን በጣም ቅር የተሰኙ ይመስላሉ። ወደ ቤትም በሚመለስበት ሰዓት ወንድሙና ቤተሰቦቹ አዲስ ሳይክልን ገዝተው ይጠብቁታል። በዛም እንደዛው ይደሰትና በቀጣዩ ቀን ጠዋት ላይ ደግሞ ተዘጋጅቶ ወደ አዲሱ ኮሌጅ ያመራል። ኮሌጅ ውስጥም በገባበት ሰዓት በሚመለከተው ነገር በሙሉ ይደነቃል። ሚያ የተባለችውንም ፍቅረኛውን በመንገዱ መፈለጉን ይጀምራል። ዳንሰኞችም ወደሚሰለጥኑበት ወደ አንዱ አዳራሽ ከገባ በኋላ ቆንጆ ነገር ግን ተናዳጅ የሆነችው አንዲት ሴት ስትደንስ ይመለከታታል። በዳንሶቿም መሃል ግን ከሙዚቃው ጋር አብሮ እየሄደላት ስላልነበረ መደነሷን በማቆም ዲጄው ላይ በኃይለኛው ትጮህበታለች። ልክ በዛን ጊዜም ሮሃን ሚያን ከሴቶቹ መሃል ይመለከታታል። በሚጠራትም ሰዓት እየደነሰች የነበረችው ሽሪያ በእሱም በመናደድ እንደሷ ያሉ ተማሪዎች ወደዚህ ትምህርት ቤት በመምጣት የትምህርት ቤቱንም ስታንዳርድ እያወረዱት እንደሆነ ትናገራለች። ሮሃን በቀጣይ ከሚያ ጋር ምሳ ለመብላት በሚዘጋጅበት ሰዓት እሷ ግን በእሱ ያፈረች ትመስላለች። ወደዚህ ትምህርት ቤትም እንዲገባ እንዴት ፍቃድ እንዳገኘ ትጠይቀዋለች። እሱም በስፖርት ስኮላርሺፕ ይህንን እንዳገኘ በመናገር ላይ ሳለ በዚህ ኮሌጅ ካሉ ሴቶች ጋር ምንም አይነት ግንኙነትን እንዳይፈጥርና ለሱም ጥሩ እንዳልሆኑ ትነግረዋለች። በምላሹ ግን አንቺ ያለሽልኝ ለምን ሌላ ሴት ጋር ሄዳለሁ ሲል ይጠይቃታል። ከሱ ጋርም የዳንስ ውድድሩን መሳተፍ እንደምትፈልግ ይጠይቃታል። እንደ ጥንድም በመሆን ለመወዳደር ነበር ሐሳቡ። እሷ ግን እዚህ የተገኘችው የራሷን ህይወት ለመምራት እንጂ የሱን ህይወት ለማሻሻል እንዳልሆነ ትነግረዋለች። እሱም እዚህ ኮሌጅ የመጣው ለሷ ሲል እንደሆነ ይነግራታል። ቢሆንም ግን እሱ እዚህ እንዲመጣላት እንዳልጠየቀችው በመናገር ልቡን ትሰብረዋለች። ከዚህ በኋላም ወደሷ እንዳይቀርብ በመናገር ብቻውን ትታው ትሄዳለች። ለጓደኞቹም ይህንን ከነገራቸው በኋላ ሁሉም በነገራቸው ነገር ይሳለቁበታል። ቢሆንም ይህንን ያደረገችው ግን ሚያ ደንግጣ ይሆናል በሚል ሐሳብ ውስጥ ነው ያለው። በቀጣዩ ቀን ሁሉም በትምህርት ቤት ውስጥ ባሉበት ሰዓት ሮሃን በትምህርት ቤት ውስጥ ታዋቂ የሆነውን ማናቭን ያገኘዋል። ከዚህ በፊት የደነሰችውም የሽሪያም ወንድም ነው። እሱም በሚወጣበት ሰዓት እየጮኸች ስታጨበጭብለት ሚያም ለሱ የተለየ አይነት ስሜት እንዳላት ሮሃን ይመለከታል። በኋላ ላይ ወደ ዳንስ አዳራሹ በገባበት ሰዓት ሚያ ስትደንስ ደግሞ ይመለከታታል። ሽሪያም በዛን ሰዓት ወደሱ በመጠጋት የዳንስ አሰልጣኟን ለዳንስ ውድድሩ እንድታሳልፈው ቅርጽ ያላቸውን ወንዶች ስለምትወድ በሱ እንዲያማደላት ትነግረዋለች። ያም በትምህርት ቤት ውስጥ ለመታወቅ ትልቁ እድሉ እንደሆነም ታስረዳዋለች። ወደ ሴትዮዋን በመሄድ ያለውን ሰውነት ለማሳየት ይሞክራል። ቢሆንም ግን ለወንዶች ምንም አይነት ስሜት የሌላት ሴት ስለነበረች ባሳየው ነገር ያፍራል። ሽሪያም እሱን ለማዋረድ በሚል ነበር ይህንን ያደረገችው። ቢሆንም ሴትዮዋ ግን ቀድሞ ለውድድሩ ስላለፈ ያን ያህል መጨነቅ እንደሌለበት ታስረዳዋለች። በቀጣዩ ቀንም ለውድድር ሲዘጋጁ እንመለከታለን። በመጀመሪያውም የሩጫ ውድድሩ ተማሪዎቹን እንዳለ ማሸነፍ ችሏል። ሁሉም ሰውን በችሎቱ ይደነቃል። ማናቭም ወደሱ በመምጣት እሱን በማሸነፉ እንኳን ደስ አለህ ይለዋል። ሚያም ተቀምጣ እሱን እየተመለከተች ፈገግ ስትልም እንመለከታለን። ከዚያም ማታ ላይም አብረው በመገናኘት ጊዜን አሳልፈው ይሳሳማሉ። በድጋሚም ወደ ፍቅራቸው የተመለሱ ይመስላሉ። በቀጣዩ ቀን የካባዲ ውድድሩን ለማድረግ ይዘጋጃሉ። ቢሆንም ያንን ባለመቻሉ ግን ወዲያውኑ ይወድቃል። ማናቭም ወደሱ በመምጣት እነሱን ባለመቻሉ ይቅርታን ይጠይቀዋል። ከዚያ ሁለቱንም ሮሃንና ሚያን ለልደቱ ድግስ እንዳይቀሩና ቆንጆ ልብስም ለብሰው እንዲመጡ ይነግራቸዋል። ወደ ድግሱ በሄዱበት በዛን ቀን ሚያ የማናቭን መኪና ስትመለከት በሱ ትደነቃለች። ለሱም ስሜት እንዳላት ይሄ ያስመለክተናል። በሌላ በኩል የሱ የድሮ ጓደኞች የነበሩት ልጆች ወደ ድግሱም ይመጣሉ። ወደ ውስጥም እንዲገቡ እንዲረዳቸው ከነገሩት በኋላ ሽሪያም የነሱን ጓደኞች በማግኘት የውሸት ነገርን ትነግራቸውና ወንዶቹም ወደ ውስጥ ይገባሉ። ልደቱም የሴት እንደሆነ ከነገረቻቸው በኋላ አንድ ላይ በመሆን ለሴት ይዘፍናሉ። በመጨረሻም በድግሱ ላይ ማናቭንም እንዲሰድቡ ታደርጋለች። ይህም በጣም አናዶት ስለነበረ
ስለነበረ በሁለቱ ቡድኖች መሃል ድብድብ ይጀመራል። በመጨረሻም የማናቭ ጓደኞች የሮሃንን ጓደኞች ያስወጧቸዋል። እነሱ ግን ሮሃን በድብድቡ ስላላገዛቸውና ከነሱ ጎንም ስላልነበረ በዛ ይናደዱበታል። ከትምህርት ቤታቸውም ከወጣ በኋላ ሙሉ ጸባዩ እንደተቀየረ በመናገር ከዛ ሊሄዱ ሲሉ ግን ሚያም በሱ ተናዳ ልትሄድ ትሞክራለች። ወይ እሷን ወይ ደግሞ የድሮ ጓደኞቹን መምረጥ እንዳለበት በመናገር ከዛ ትታው ትሄዳለች። በኋላ ላይ ይሄ ሁላ ነገር እንዲፈጠር ያደረገችው ሽሪያ መሆኗን ይመለከታል። በቀጣዩ ቀንም ሽሪያ መኪናዋን በምታስቀምጥበት ቦታ ላይ የራሱን ሳይክል ያስቀምጣል። ልትነግረው ብትሞክርም ባለመስማቱ ግን በመጨረሻ በሮዝ ስፕሬይ ሙሉ ሳይክሉን ሮዝ ታደርግበታለች። ሮሃንም ወደ ትምህርት ቤቱ ኃላፊ በመሄድ ቅሬታውን ያሰማል። የሷም አባት በቦታው ላይ ስለነበረ በመጨረሻ ተናዶ በጥፊ ይመታታል። ሮሃንም አዝኖላት ስለነበረ በመጨረሻ ላደረገው ነገር ይቅርታ ይጠይቃታል። ባትሰማውም ነገር ግን ጓደኛሞች መሆን ይችሉ እንደሆነ ይጠይቃታል። ቢሆንም እሱን እንደማትፈልገውና በዳንስ ውድድሩ ላይም እንደምታሸንፈው በመናገር ከዛ ትታው ትሄዳለች። ቀጣይም ለሚደረገው የዳንስ ውድድር መለማመድ ይጀምራሉ። በአባታቸውም ትዕዛዝ መሰረት ሽሪያና ወንድሟ ማናቭ አንድ ላይ ልክ እንደ ጥንድ የሚደንሱ ይሆናሉ። ሚያና ሮሃን ደግሞ በተቃራኒ ቡድን ይሆናሉ። በሚለማመዱበት ሰዓት ግን ሚያ ለሮሃን ምንም አይነት ስሜት ያላት አትመስልም። ጭራሹኑ ማናቭን ከሩቁ ትመለከተዋለች። በዛን ቀን መጨረሻ ላይም ሮሃን የሚያን ስም እንደተነቀሰ በእጁ ላይ ያሳያታል። በዛን ቀን ማታም እሷን ለማግኘት ቤቷ በሄደበት ሰዓት ከማናቭ ጋር ተቃቅፎ ይመለከታታል። በዛም በድጋሚ ልቡ ይሰበራል። ማናቭም ሮሃንን ፊቱን ፈገግ በማድረግ ይመለከተዋል። ሮሃንም ምንም ሳይል ወደ እነሱ ከተጠጋ በኋላ በመጨረሻ ማናቭን በቦክስ አንድ ይመተዋል። ለሚያ ምንም አይነት ቃላትን ሳይናገር ከዛ ትቷቸው ይሄዳል። በቀጣዩ ቀን ወደ ትምህርት ቤቱ ኃላፊ ተጠርቶ ደግሞ ይመጣል። ማናቭንም መምታቱ ትልቅ ስህተት እንደሆነና ለነሱ ትምህርት ቤትም ድጋፍ በማድረግ ወደዚህ እንዲመጡ ያደረጋቸው የእሱ አባት እንደሆነ ይናገራል። ስለዚህም በዚህ ምክንያት ከኮሌጁ እንዲታገድ እንደተደረገም ይነግረዋል። እየወጣ ባለበት ሰዓት ላይ በመንገዱ ማናቭን ያገኘዋል። ማናቭም እሱ እንዲሸነፍ እንደማይፈልግ በማወቅ ሁሉም ሰው ፊት መሳደብ ይጀምራል። ከሀብታሞች ጋር የማይጣጣምም ስለሆነ ይሄ ትምህርት ቤት ለሱ የማይገባ እንደሆነ ይነግረዋል። ሮሃን እስካሁን ምንም ነገር ባይለውም ነገር ግን ስለሚያ በሚያወራበት ሰዓት ላይ ይናደዳል። በቦክስም ይመታውና በመሃላቸውም ድብድቡ ይጀምራል። ማናቭና የሱ ቡድኖችም ሮሃንን ብቻውን መደብደብ ይጀምራሉ። ሮሃንም እነሱን ለመምታት ቢሞክርም ነገር ግን በጣም ብዙ ስለነበሩበት መቆም እስኪያቅተው ድረስ ይደበድቡታል። ሚያም ሮሃን በማናቭ ሲደበደብ ትመለከታለች። ነገር ግን እነሱን ለማስቆም ምንም ያደረገችው ነገር አልነበረም። በቤቱም ብቻውን በሚቆይበት ሰዓት ቤተሰቦቹም ያለበትን ችግር ይመለከታሉ። እናቱም በመጨረሻ የድሮውን ህይወቱን እንዲቀጥል ትነግረዋለች። የቀድሞ ዩኒፎርሙንም በማድረግ በመጨረሻው ወደ ሳንትሪሳ ኮሌጅ ያመራል። ማናቭ ፊት ለፊትም በመምጣት የዓመቱ ምርጥ ተማሪ አዋርደን እንደሚወስድበት ይነግረዋል። ያንንም ይዞ ደግሞ ወደ ቀድሞ ትምህርት ቤቱ መመለስ እንደሚፈልግ ያስረዳዋል። ከዚያም በቀጣዩ ቀን የካባዲ ስልጠናውንም አብሮ ከጓደኞቹ ጋር ሲያደርግ እንመለከታለን። ቢሆንም ጓደኞቹ ግን ከዚህ ቀደም በድግሱ ላይ ባደረገባቸው ነገር ምክንያት ምንም ሊያናገሩት አይፈልጉም። በኮሌጅ ውስጥም ብቻውን በተቀመጠበት ሰዓት ሽሪያ ድንገት ትመጣለች። እሷንም እዛ በመመልከቱ በዚህ የደነገጠ ይመስላል። እሷም ልትሳተፍበት የምትፈልገው አንድ የዳንስ ውድድር እንዳለና አብረውም ውድድሩ ላይ እንዲሳተፉ ሐሳቧን ታቀርብለታለች። በዚህም መንገድ ደግሞ አብረው ተወዳድረው ማሸነፍ እንደሚችሉም ታስረዳዋለች። ይህንን ውድድር ማሸነፏ ምን ያክል ለሷም ጥቅም እንዳለው ከነገረችው በኋላ ልትሄድ ስትል ግን ጓደኞቹ እስካሁን ድረስ እንደማያዋሩ ትመለከታለች። ስለዚህም የዛም ምክንያትም ስለምታውቅ በድግሱ ቀን ላይ ሁሉንም የፈጠረችው እሷ እንደሆነችና የችግሩን መንስኤ ሮሃን እንዳልሆነ ትነግራቸዋለች። እሱንም እንደ ጥፋተኛ ማየታቸው ልክ እንዳልሆነ ከተገነዘቡ በኋላ በመጨረሻ ከሱ ጋር ሰላም ይፈጥራሉ። ሽሪያም እንደዛው የነሱ ጓደኛ ትሆንና ሁለቱም ለዳንስ ውድድራቸው በሮሃን ቤት ጣራ ላይ መለማመድ ይጀምራሉ። የአካባቢ ሰዎችም እነሱን ተሰብስበው ይመለከቷቸው ነበረ። በሚያሳዩትም ችሎታ ሁሉም አንድ ላይ ያጨበጭቡላቸዋል። ለውድድሩም በጣም ከተዘጋጁ በኋላ በመጨረሻ ውድድሩ ቀንም ይቃረባል። ዝግጅታቸውንም ጨርሰው በውድድሩ ላይ ከተሳተፉ በኋላ በመጨረሻም የውድድሩን ዋንጫ በመውሰድ ያንን ያሸንፋሉ። ሽሪያም በዚህ ተደስታ ስለነበረ ከሮሃን ጋርም ያላቸው ግንኙነት እየጠበቀ ይመጣል። ከኮሌጁም የተቀበሉትን ዋንጫ በመያዝ በሚሄዱበት ሰዓት ላይ ሚያ ድንገት ታገኛቸዋለች። ሮሃንንም እንኳን ደስ አለ ካለችው በኋላ እሷን በማየቱ ድንጋጤው ስላለው ሮሃን በድጋሚ ግንኙነታቸውን እንዲቀጥሉ እንደምትፈልግ ትነግረዋለች። እሱ ላይ ማማከቷ ትልቅ ስህተት እንደሆነ ከነገረችው በኋላ ሽሪያና ሚያ በመጨረሻ በሚጣሉበት ሰዓት እሱ ደግሞ በመሃላቸው ይገባል። በመጨረሻም ከሽሪያ ይልቅ ሚያን ደግሞ ይመርጣታል። ቢሆንም ወደ ሽሪያ ቤትም በመምጣት ለአባቷ ከሱ ጋር በመሆን ስላሸነፈችው አዋርድ ይነግረዋል። ሰውየውም በልጁ ሁኔታ ተደስቷል። በሌላ በኩል በትልቁ ኮሌጅ ውስጥ ውድድሩ ደግሞ ይጀመራል። ቢሆንም ሁለቱ ትምህርት ቤቶች በገቡበት ሰዓት የሮሃን ጓደኞች የማናቭ ቡድኖች ላይ ይቀልዳሉ። እሱና ቡድኖቹም ተናደው ስለነበረ በሁለቱ መሃል ያለው ድብድብ ይጀመራል። ሮሃንም ከጓደኞቹ ጋር በመሆን ሙሉ ቡድኖቹን ይደበድባል። በመጨረሻም በኃይለኛው ማናቭን ይመተዋል። ስለዚህም በተፈጠረው ነገር ምክንያት ሁሉም ተይዘው ይወሰዳሉ። ማናቭም ሆስፒታል ገብቶ ስለነበረ ሚያን በድንጋጤ በሽሪያ ፊት ለፊት ከሱ ጋር አብራ መሆኗን ለማስመልከት እጁን ትይዘዋለች። ሽሪያም ሚያን ይቅርታ በመጠየቅና ከዚህ በኋላም የደስታን ህይወት እንደምትመኝላቸው ከነገረቻቸው በኋላ ቦታውን ትታ ትሄዳለች። ሮሃንም ተከትሏት መቶ ለሱ ያለውን ፍቅር ቢነግራትም ለመቀበል ፍቃደኛ አልነበረችም። ውድድሩ ከተጀመረ በኋላ ሮሃን በመጀመሪያው ዙር ወይም በ100 ሜትሩ ቢሸነፍም በ800 ሜትር ግን
ግን እንደምንም አቅሙን አሻሽሎ ያሸንፋል። በሌሎች ጨዋታዎችም እንደዛው ጥሩ ስራን በመስራት ከሴንት ትሪዛ ኮሌጅ ጋር እስከ ፋይናል ድረስ ይደርሳሉ። በሁለተኛው ቀን ሚያ ሮሃንን ለመሳም ብትሞክርም እሱ ግን ያንን አልፈቀደም። ሙሉ ሐሳቡም ሌላ ነገርን ለማሳካት እንደሆነ ይነግራታል። ብትናደድም ሚያ እሱን ለመደገፍ ትወስናለች። እናም መደበኛ ጓደኛሞች ይሆናሉ። ሮሃ በድጋሚ ሽሪያን ባገኛት ሰዓት ፍቅሩን ይገልጽላታል። ሚያም ከዚህ በኋላ ጓደኛው ብቻ እንደሆነችን በመናገር ሽሪያን ፍቅሩን ትቀበለዋለች። በውድድሩ ላይም ሽሪያንና ሚያ ለሮሃን የሚደግፉ ሲሆኑ ሮሃንም ለቡድኖቹ ማሸነፍ ችሏል። ሮሃንና ሽሪያን በደስታ በሚተቃቀፉበት ሰዓት ሚያም ለደስታቸው ፈገግ ትላለች። የሮሃንም እቅድ የነበረው የዓመቱ ምርጥ ተማሪ የመሆኑ ስራ በመጨረሻ በአሸናፊነት ተጠናቋል። የሱ ቡድኖቹን በዛ በሚደሰቱበት ሰዓት ማናቭ ግን በንዴት ቦታውን ትቶ ይሄዳል። በዚህም መንገድ ፊልም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።